መጀመሪያ ስትጀምሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? በቀዳማይ እግዚአብሔር ገብረ ሰማየ ወምድረ ይላል። እግዚአብሔር በመጀመሪያ ምን አደረገ? ሰማይ እና ምድር ፈጠረ። ሰማየ ወምድረ። ሉክ በደንብ ይውልኝ። ከታች ያሉትን በደንብ ይዋቸው። ቁጥሮች ሰተናቸዋል አይደለ? ሰማየ ወምድረ። ሰማይ የሚለው ሁለት አማራጭ አለን። ለምን? ሁለት ሰ ስላለን። ሰማይ በዚህኛው ነው የሚጻፈው ወይስ በዚህኛው ሰማይ ነው የሚጻፈው? በደንብ ይሁት። በዚህኛው ሰ ከተጻፈ ሰማይ የመጀመሪያ ፊደላቶቹ ብቻ አስተያዩልኝ። በዚህኛው ሰ ከተጻፈ ሰ ስንት ቁጥር ነው ያለው? 1 2 ብለን ስንወርድ ቀድም የሰጠነው የራሱ የሆነ በዘመናዊ አጠራር ኮድ የምንለው ሰ ስንት ቁጥር ነው? 7። ይሄኛው ሰ ስንት ነው? 5። ስለዚህ ዝም ብለን እንዳገኘ ሰማይ ተብሎ አይጻፍም። በዚህኛው ሰማይ ጻፈ። ሰማይ ማለት ብትፈልጉ በዚህ ነው የሚጻፈው። ታዲያ ምንድነው ትርጉሙ ብትሉኝ፣ ለቅምሻ ነው እነዚህ ነገሮች የምሰጣችሁ። በሰፊው ሌላ ጊዜ ምናልባት ብዙ ሊቃውንቶችም ስንጠራ በደንብ ያስፋፉታል። በእኛ በአቅማችንም የምንሰጣችሁ ነገር ይኖራል። ሰማይ ሰ ስንት ቁጥር ነው ብያችኋለሁ? 7። በመንፈሳዊ አስተምሮ ስንት ሰማይ አለ? ስንት ሰማይ አለ? ንገሩን። 7 ሰማያት አሉ አይደለ? እግዚአብሔር 7 ሰማያት ፈጠረ ነው የምንለው አይደለ? በስነ ፍጥረት ትምህርት ላይ ሲሰጥ 7 ሰማይ። ስለዚህ የግዕዝ ቃላቶች እየነገሩን ነው ማለት ነው። ሰማይ ስንት ሰማይ? 7 ሰማይ። ቀደም ብያችኋለሁ። ፊደላቶቹ ቀመር ናቸው፣ ቁጥር ናቸው። ወረደና ሰማየ ወምድረ። ምድረ የመጀመሪያ ፊደል ይውልኝ። መ ከመጀመሩ መሙ ሚማ ሚም ሞ እነዚህ ሁሉ ከመጀመሪያው መ ከግዕዙ ጋር አንድ ላይ የሚሄዱ ናቸው። ስንት ኮዱ ስንት ነው? ስንት ቁጥር ነው? 4። መሬት 4 ነገር የያዘች ናት ታውቃላችሁ። ውሃ፣ ነፋስ፣ ማይ፣ አፈር። ስለዚህ ምስጢር ከዚህ ይጀምራል ማለት ነው። ከመጀመሪያው ጀምሮ ይጽፍልናል ማለት ነው። ከመጀመሪያው ጀምሮ እዚህ ጋር በደንብ ልብ እንድትሉኝ በደንብ እንድትይዙ ይፈልጋለሁ። ፊደላቶቹ ቀመር ናቸው፣ ኮድ ናቸው። አንድ ፊደል አበላሽን ማለት ሰማይ በዛኛው ሰማይ መጻፍ ሲገባው በዚህኛው ጻፈን ማለት ምስጢር አፋለስን፣ ትርጉም አፋለስን ማለት ነው።